አርእስተ ዜና። በፋኖና በህዝቡ መካከል ቅሬታን የመፍጠር ተልዕኮ ይዞ በዝርፊያ ድርጊት ተሰማርቶ የነበረ ግለሰብ በፋኖ ቁጥጥር ስር ዋለ። ግለሰቡ ዝርፊያውን የሚፈጽመው በፋኖ ስም እንደነበር የተገለጸ ሲሆን በመጨረሻም በፋኖ እጅ ከፈንጅ ተይዟል። ግለሰቡ የወረዳው ብልጽግና ቡድን ተልዕኮ እንደሰጠው የገለጸ ሲሆን የወረዳው ብልጽግና ቡድን በርካታ ግለሰቦችን በማደራጀት በፋኖ ስም እንዲዘርፉ በየአካባቢው እንዳሰራጨም ጥቆማ ሰጥቷል። ዝርዝር መረጃ ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ፋኖ ጥላትን በስቦ መምታት የውጊያ ስልት ታላቅ ድል መቀዳጀቱን አስታወቀም። በምስራቅ አምራ ቀጠና የደላንታና የአምባሰል ወረዳ አዋሳኝ አካባቢዎች ላይ ጥላትን ስቦ በመምታት የውጊያ ስልት ፋኖ ባደረገው ማጥቃት በርካታ የብልጽግና ተላላኪ ወታደሮችን ሙትና ቁስለኛ ማድረጉ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በአምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገ ውጊያም አንድ ወታደራዊ አዛዥን ጨምሮ ከ50 በላይ ያገዛዙ ወታደሮች መገደላቸው ታውቋል። በቀጠናው ዙ 23 እና ሞርተር እንዲሁም ሌሎች ከባባድ መሳሪያዎችን ታጥቆ ጥቃት ከፍቶ የነበረው በሰሜን ምስራቅ እዝ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሰው ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንቦ ወደ መጣበት መፈርጠጡ ታውቋል። ዝርዝር መረጃ ይዘናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ ህዳር 19 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳትዘነጉ። ቸር ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ፋኖ ጥላትን በስቦ መምታት የውጊያ ስልት ባደረገው ማጥቃት ድል መቀዳጀቱን አስታወቀም። በምስራቅ አምራ ቀጠና በደላንታና በአምባሰል ወረዳዎች አዋሳኝ አካባቢ ልዩ ስሙ ተሬ ተብሎ በሚጠራው አካባቢ ጥላትን ስበው በመምታት የውጊያ ስልት ፋኖ ባደረገው ማጥቃት በርካታ የብልጽግና ቡድን ተላላኪ ወታደሮችን ሙትና ቁስለኛ ማድረጉን መረብ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አምራ ቀጠና ምኒልክ ዕዝ በቅርቡ በኮር ደረጃ ከተዋቀረበት ዕለት ጀምሮ ከወትሮ በተለየ ሁኔታ በጥላት ላይ ከባባድ ጥቃቶችን በመሰንዘር ታላላቅ ድሎችን እየተቀዳጀ የሚገኘው የደጋው መብረቅ ኮር ትናንት ህዳር 18 2018 ዓ.ም ከረፋድ ጀምሮ እስከ አመሻሹ በተሬ ቀጠና ባደረገው ተጋድሎ በጥላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በትላንቱ ውጊያ ፋኖ የጥላትን ኃይል ወደ ተሬ ቀጠና ስቦ ካስገባው በኋላ ነው መውጫ መግቢያውን በመዝጋት ማጥቃት የጀመረው የተባለ ሲሆን በዚህም በርካታ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪዎቹ ደግሞ ትጥቃቸውን እየጣሉ ወደ ተንታ ወረዳ መፈርጠጣቸውን መረብ ሚዲያም ከደጋው መብረቅ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በተሬ ቀጠና በርካታ የጥላት አስከሬን በየአርሶ አደሩ ማሳ ወድቆ እንደሚገኝም ነው የተገለጸው። በተያያዘ ዜና በአምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገ ውጊያ አንድ ወታደራዊ አዛዥን ጨምሮ ከ50 በላይ ያገዛዙ ወታደሮች መገደላቸው ታወቀም። በቀጠናው በዙ 23 እና በሞርተር እንዲሁም በሌሎች ከባባድ መሳሪያዎች ታግዘው ጥቃት ከፍቶ የነበረው በሰሜን ምስራቅ እዝ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሰው ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንበው ወደ መጣበት መፈርጠጡ ተገልጿል። ከህዳር 17 2018 ዓ.ም ጀምሮ እስከ ዛሬው ዕለት በጥላት ላይ የጸረ ማጥቃት እርምጃውን በመውሰድ ድል የተቀዳጁት በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ልጅ ኢያሱ ኮር ስር የ23ኛ ክፍለ ጦር አባላት መሆናቸውን መረብ ሚዲያም ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በአውደ ውጊያው አንድ አመራርን ጨምሮ ከ50 በላይ የጥላት ኃይል ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ መደረጉን ኮሩ አስታውቋል። በተጨማሪም 1395 የዲሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ መማረኩ ነው የተገለጸው። የጥላት ኃይል በውጊያ የቆሰሉበትን ወታደሮቹን በአራት ተሽከርካሪ ጭኖ ወደ ደሴ ለመውሰድ ቢሞክርም ነገር ግን በፋኖ ቃኝ አባላት ዚያ ተብሎ በሚጠራው አካባቢ ላይ ተቆርጦ ከባድ ጉዳትን ያስተናገደ ሲሆን በርካታ ቁስለኛ ወታደሮችም በፋኖ ተማርከዋል። የፋኖ አባላቱ ለተማረኩ የጥላት ወታደሮች የሕክምና አገልግሎት እየሰጡ ሲሆን በውጊያ የተገደሉ የጥላት አስከሬንን ደግሞ ስርዓተ ቀብራቸውን እየፈጸሙ ማርፈዳቸውን በምኒልክ ዕዝ የልጅ ኢያሱ ኮር በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ አስታውቋል።
የተከበራቸው የመረብ ሚዲያ ቤተሰቦች ወደ ሌላኛው መረጃችን አለፍን። በፋኖና በህዝቡ መካከል ቅሬታን የመፍጠር ተልዕኮ ይዞ በዝርፊያ ድርጊት ተሰማርቶ የነበረ ግለሰብ በቁጥጥር ስር ዋለ። ግለሰቡ ዝርፊያውን የሚፈጽመው በፋኖ ስም እንደነበር የተገለጸ ሲሆን በመጨረሻም በፋኖ እጅ ከፈንጅ መያዙ ታውቋል። ዘራፊው ግለሰብ የወረዳው ብልጽግና ጽሕፈት ቤት ተልዕኮ እንደሰጠው ጠቅሶ በርካታ ሆዳደር ግለሰቦችን በመሰብሰብ በወረዳው በፋኖ ስም ዝርፊያ እንዲፈጽሙ ስምሪት እንደተሰጣቸውም ጠቁሟል። ከፋኖ ጋር እጅ በእጅ ውጊያ አድርጎ ማሸነፍና የተያዙበትን ቀጠናዎችን ማስለቀቅ ያልቻለው የብልጽግና ቡድን የፋኖን ስም ለማጠልሸት እንዲሁም በህዝቡና በፋኖ መካከል ቅሬታና ጥርጣሬ ለመፍጠር ከፍተኛ በጀት መድበው እንቅስቃሴ እያደረገ መሆኑ ይታወቃል። ከነዚህ መካከል በፋኖ ስም የሚንቀሳቀሱ ሆዳደር ግለሰቦችን በማደራጀት በዝርፊያና በእገታ ወንጀሎች እንዲሰማሩ በማድረግ እንዲሁም ከትግሉ ዓላማና ከሰዋዊ ሞራል ባፈነገጠ መልኩ አሰቃቂ ግድያዎችን በመፈጸም የፋኖን ስም ለማጉደፍና በህዝቡ ዘንድ ተቀባይነት እንዳይኖረው ለማድረግ እየሰራ ይገኛል። ጌትነት አለምነው የተባለው ግለሰብ ከመቄት ወረዳ ብልጽግና የተሰጠውን በፋኖና በህዝቡ መካከል ቅሬታና ጥርጣሬን የመፍጠር ተልዕኮ ተቀብሎ በወረዳው የተለያዩ አካባቢዎች እየተንቀሳቀሰ ዝርፊያ ሲፈጽም ቆይቷል። ግለሰቡ በሰሜን ወሎ ዞን መቄት ወረዳ የ013 ቀበሌ ነዋሪ እንደነበረና የወረዳው ብልጽግና ተልዕኮውን ከሰጠው ቀን ጀምሮ በወረዳው የተለያዩ ቀበሌዎች እየተንቀሳቀሰ ፍየልና በግን ጨምሮ ሌሎች የቤት እንስሳቶችን እንዲሁም የተሰጣ ልብስና የምግብ እህል ሲዘርፍ እንደነበር ነው ቃል በቃል የተናገረው። ግለሰቡ በመጨረሻም የአንድ አርሶ አደርን ፍየሎች የሰረቀ ሲሆን ንብረቱ የተሰረቀበት አርሶ አደርም ለፋኖ በማመልከቱ የፋኖ አባላት ባደረጉት የተጠናከረ አሰሳ ወንጀለኛውን እጅ ከፈንጅ በቁጥጥር ስር እንደዋሉት መረብ ሚዲያ ከአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ጄኔራል አሳምነው ጽጌ ኮር ስር ከሚገኘው ከውባንታ ባተ ክፍለ ጦር ለማረጋገጥ ችሏል። በዝርፊያው ድርጊት ተሰማርቶ ባለበት በፋኖ ቁጥጥር ስር የዋለው ግለሰቡ በየአካባቢው እየዞርኩ አርሶ አደሮችን ፋኖ ነኝ ገንዘብ አምጡ ብዬ ሳስገድድ የእኛ ፋኖ እንዲህ አያደርግም የሚል ምላሽ ነው የሚሰጡኝ ሲል ተናግሯል። ብልጽግና ተልዕኮ ሰጥቶት የነበረው ግለሰቡ በአሁን ሰዓት በቁጥጥር ስር ውሎ በውባንታ ባተ ክፍለ ጦር የህግ ክፍል ጉዳዩ እየታየ መሆኑን መረብ ሚዲያም ከክፍለ ጦሩ ህግ ክፍል ኃላፊ አርበኛ አንደበት በየነ ለማረጋገጥ ችሏል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከግብረ ሰናይ ድርጅቶች ለህዝብ እርዳታ የመጣን ገንዘብ በወረዳው የብልጽግና አመራሮች መዘረፉ ተነገረ። በደቡብ ጎንደር ዞን በመና መቀጠዋ ወረዳ ህዝብን ለመርዳት በሚል ከተለያዩ ግብረ ሰናይ ድርጅቶች የመጣ የእርዳታ ገንዘብ በብልጽግና አመራሮች እየተመዘበረ የግል ኪሳቸውን እያደለቡበት ነው ተብሏል። ገንዘቡን ከዘረፉ ካድሬዎች መካከል የመቀጠዋ ወረዳ አስተዳዳሪ ምስጋናው ሆነ ከ200 ሺህ ብር በላይ መዝረፉ ተሰምቷል። በተጨማሪም አሰፋ የተባለው የወረዳው ብልጽግና ፓርቲ ጽሕፈት ቤት ኃላፊ ከ230 ሺህ ብር በላይ እንደዘረፈ ነው የተሰማው። የወረዳው ብልጽግና አደረጃጀት ዘርፍ ኃላፊ የነበረው በርዬ ደምሴ ደግሞ ከ200 ሺህ ብር በላይ ዘርፏል ነው የተባለው። የወረዳው የግብርና ጽሕፈት ቤት ኃላፊ አቶ አደራጀው ጌትነት ለልማት የመጣን የህዝብ አፈር ማዳበሪያ በይፋ በመሸጥ ከ12 ሚሊዮን ብር በላይ ዘርፏል ነው የተባለው። ከዚህ ጋር ተያይዞ በምስራቅ በለሳ ወረዳ በሴፍቲኔት ስም የሚመጣን የእርዳታ ገንዘብ ለብልጽግና ወታደራዊ መሪዎች እጅ መንሻ እየተጠቀሙበት እንደሆነም ተጠቁሟል። በዋናነት ይህንን የእርዳታ ገንዘብ ከታለመለት ዓላማ ውጭ ተግባር ላይ እንዲውል ያደረጉት ያለው የወረዳው አስተዳዳሪዎች ናቸው ተብሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 19 2018 ዓ.ም ይዘናቸው የነበሩ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።